السلام عليكم ورحمة الله وبركاته. الحمد لله الصلاة والسلام على رسول الله. أيها الإخوة والأخوات ውድ ወንድሞች እህቶች እንዴት ናችሁ? ዛሬ መልእክት ስለ 5 ወቅት ሰላት ግዴታዎችንና እንደውም ሱነኖችን የምንሰግድበት ሱረቱል ፋቲሃ 7 ያለው 27 ቃላቶች ያሉትና ወደ 140 ፊደላቶች ያሉት ይሄ ትልቅ ሆነ ሙዕጂዛ አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ከአርሽ ከንዝ ስር የሰጣቸው ይሄንን ሱራ በቀን ከ17 ጊዜ የበለጠ ደጋግመን የምንቀራው ሱራ ምን እንደሆነ በአጭሩ ልነግራችሁ ፈልጌ ነው። እንግዲህ ሱረቱል ፋቲሃ 30 ጁዝ ቁርአናችን መግቢያ ላይ ነው ያለው። ዑለማዎች ወደ 20 ስሞች አስቀምጠውለታል። ከዛ ውስጥ ፋቲሃቱል ኪታብ የመጀመሪያ የዚህ ቁርአን ሁሉ መክፈቻ ተብሎ ነው። በውስጡ ሁሉም ነገር ስላለው ማለት ነው። ይሄንን ቁርአን 30 ጁዝ ያለው መልእክት ሁሉ አለው ይላሉ በዚች በ7 አያት ውስጥ ዑለማዎች። ስሞቿ ፋቲሃቱል ኪታብ፣ ኡሙል ቁርአን፣ ኡሙል ኪታብ፣ ቁርአን አልዓዚም፣ ሰብዕ አልመታኒ፣ ሱረቱል ከንዝ፣ ሱረቱል ዋፊያ፣ ሱረቱል ካፊያ፣ ሱረቱል ሽፋ፣ ሱረቱል ሩቅያ ይባላሉ ትባላለች። ሱረቱል ሐምድ፣ ሱረቱል ሰላት፣ ሱረቱል ዱዓ፣ ሱረቱል መስአላ፣ ሱረቱል ሙናጃት፣ ሱረቱል ተፍዊድ፣ ወደ 20 ምናምን ስሞች ይኖራታል። እና ይሄ በአጭሩ አሁን ሱረቱል ካፊያ በቂ የሆነች ዋፊያ ሙሉ የሆነች እንደማለት ነው። ሱረቱል ሽፋ የመድኃኒት፣ ሱረቱል ሩቅያ እሷን ይሄን ሱራ በራሱ ላይ በሆነ በህመም በተለያየ ነገር የተነካ ሰው በራሱ ላይ ቢቀራ 7 ደጋግሞ ቢቀራና እትቱ ቢል መድኃኒት የምትሆን ማለት ነው። ሱረቱ ተፍዊድ ማለት ነገሮችን ሁሉ ወደ አላህ የምታስጠጊበት ሱራ የምታስጠጋበት ሱራ ማለት ነው። ሱረቱል ሙናጃት ያኒ ወደ አላህ ሸክዋ የምታረጊበት ችግርሽን የምትናገሪበት ሱራ ማለት ነው። ሱረቱ ዱዓ አለ በዙ ውስጥ በጣም አጂብ የሆነ ዱዓ አለ ማለት ነው። ሙሉ የሆነ ዱዓ ጎዶሎ ያልሆነ። ሱረቱል መስአላ የልመና ሱራ ነው። ሱረቱል ሰላት እንሰግድባታለን የስግደት ሰላት ናት። ሱረቱል ሐምድ መጀመሪያ በሐምድና በውዳሴ ነው የሚጀምረው እና ሱረቱን አሻፊያ መድኃኒት ናት። ሱረቱል ሩቅያ እሷን የቀራህ ከሆነ በላስ ላይ ደዋ የሚሆን አፍያ የምትሆንበት ማለት ነው። እና ወደ 20 ምናምን ሆኑ ስሞች አላት። ይሄ ሱራ ትርጉሙን አውቆ ማዕናውን አውቆ አስተንትኖ ተፈኩር አድርጎ የሚሰግድበት ሰው በእርግጥም የሚድን ሰው ነው ማለት ነው። በእርግጥም ያለምንም ጥርጥር የሚድን ሰው ነው። ይህ ሱራ ያኒ ሰማይና ምድር በመካከሉ ያለው ነገር ሁሉ የተፈጠረበትን ዓላማ የሚገልጽ ነው ማለት ነው። ስለዚህ ሱረቱል ፋቲሃ ሱረቱል አሳሱል ቁርአን ትባላለች። የቁርአን መሰረት ነው። የቁርአን መሰረት ኡሙል ኪታብ የዚህ ቁርአን እናት ናት። ኡሙል ቁርአን ሰብዕ አልመታኒ 7 ጊዜ ተደጋጋሚዋ ቁርአን አልዓዚም ትልቁ ቁርአን ይባላል። ስለዚህ ሱረቱል ፋቲሃ ትርጉሙን ማወቅ አለብን። ምን እንደምንል አላህ ፊት ለፊት ጌታችን ፊት ለፊት ስንቆም ምን እያልን እንደሆነ ማወቅ አለብን ማለት ነው። ኢንሻአላህ ይሄንንም እያንዳንዷን አንቀጽ በአጭሩ ትርጉሟን ወደፊት የምንመለከት ይሆናል። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ።